ጤና ይስጥልን እንደምናላችሁ ዛሬ የምንገኘው አያት ሪል ስቴት ከሚያስገነባቸው ሳይቶች መካከል አንደኛው በሆነው አያት ባቡር ጣቢያ ወይም አያት አደባባይ ጋር የሚገኘው ሂልቦተም ሳይት ላይ ያሉ ቤቶችን ነው ማሳያችሁ። ከነሱ መካከል ደግሞ አሁን ማሳያችሁ 127 ካሬ ባለ 3 መኝታ ፍሬ የሆነ አሁን ስቶክ ላይ ክፍት የሆነ ቤት ነው። ማንኛችሁም ይህን ቤት መግዛት ከፈለጋችሁ ደውላችሁ ቀጥታ ይህን ራሱን መግዛት ትችላላችሁ። ብዙዎቻችሁ ከዚህ በፊት ስትጠይቁኝ ምንድነው ያልተሸጠ ቤት ራሷን አሳይን ሌላ ሳምፕል ቤት ወይም የተሸጠም ሳይሆን ቤቱን ስትራክቸሩ ሳይሆን እንፈልገው ያልተሸጠ ቤት ምን ይመስላል የሚለውን ነው ስጠይቁኝ የነበራችሁና ቪው በጣም ቆንጆ የሆነ አሪፍ ቤት ነው። ባለ 3 መኝታ ነው። እንግዲህ እንደምታዩት ይሄኛው መግቢያ በሩ ነው። እንግዲህ ይሄ ቤት በሰሚ ፊኒሽም በፉል ፊኒሽ ይሸጣል። በሰሚ ፊኒሽ ከሆነ በቅርብ ጊዜ ትረከባላችሁ። በፉል ፊኒሽ ከሆነ ደግሞ በአንድ ዓመት ውስጥ የምትረከቡት ነው። እንደገባችሁ የምታገኙት በቀኝ በኩል ኪችን ካቢኔት ነው። ኪችን ካቢኔት የውሃ መስመሮቹ ተዘርግተውለታል። በጣም ሰፊ ነው። ሰፊ መስኮትም አለው። በቀኝ በኩል ደግሞ የምናገኘው ምንድነው የሰራተኛ መኝታ ክላስ ወይም ለስቶር የምትጠቀሙት ነው ማለት ነው። የሰራተኛ መኝታ ክላስ የራሱን የቻለ ሻወር ሽንት ቤት አለው ማለት ነውና በጣም አሪፍ ነው። በጣም ቆንጆ ነው። እንግዲህ የእንትኑም የውሃ ዋይሩም ተዘርግቶለታል ማለት ነው። ቻክ ተቀብቶ ጂፕሰም ቦርድ ተሰርቶለታል። ጂፕሰም ቦርድ ተሰርቶ አልቆለታል። እንደምታዩት የመብራት ዋይሮቹ ቦታቸውን ይዘዋል ማለት ነው። ይሄ እንግዲህ የምታዩት ሳሎን ነው። በጣም ሰፊ ሳሎን ነው። እንዳልኳችሁ 127 ካሬ ነው ብያችኋለሁ። ባለ 3 መኝታ ማለት ነው። አሁን ላይ ፍሬ የሆነ ስቶክ ላይ አቬሌብል የሆነ ቤት ነው። እንግዲህ ሁላችሁም ገዝታችሁ ይህንን ቤት እጃችሁ ላይ ማስገባት ትችላላችሁ። ከፈለጋችሁ በ15% ቅድመ ክፍያ ካልሆነ ደግሞ ሙሉ ክፍያ ወይም በመሀል ላይ ባሉ ዲስካውንቶች ተጠቅማችሁ የፈለጋችሁትን ያክል ፐርሰንት መክፈል ትችላላችሁ። በጣም የሚገርም ቪው ነው ያለው። ሙሉ በሙሉ የፀሐይ ብርሃን የሚያገኝ ነው። ተፈጥሯዊ አየር የሚያገኝ ነው። በጣም ደስ የሚል ነው። መብራት ሌሊት ብቻ ነው ማብራት የሚጠበቅባቸው እንጂ ብርግድ ያለ በጣም ንጹህ አየርና ንጹህ ብርሃን ያለበት ቤት ነው። እንደምታዩት ሰፊ ሳሎን ያለው ማለት ነው እና እንደምታዩት በጣም በቃ ደስ የሚል ንጹህ ፍሬሽ አየር የምታገኙበት ነው። እንግዲህ ቪው በጣም ነው ደስ የሚለው። እንግዲህ ወደ መገናኛ መሄድ መስመር ነው። ከዛ ወደዚህ የሚመጣው ከመገናኛ ወደ አያት እየመጣ ነው። ያኛው ደግሞ ያኛው መስመር ተቃራኒ መስመር ደግሞ ከአያት ወደ መገናኛ እየሄደ ነው ማለት ነው። የባቡር መስመርም አለ እንደምታዩት። ታክሲ፣ ባስ ተጠቃሚ ከሆናችሁ እዚሁ አካባቢ ነው ሁሉም ነገር ያለው። እንዲሁም ለሃይማኖታዊ ቦታዎች ቤተክርስቲያን፣ የፕሮቴስታንት ቸርች፣ የሙስሊሞች መስጂድ እዚሁ ቅርብ ላይ ነው የሚገኘው። እንዲሁም መንግስታዊና መንግስታዊ ያልሆኑ የተለያዩ ተቋማት ያሉበት ሰፈር ነው፣ ይታወቃል፣ ማንም ሰው ያውቀዋል። ከዛ በተጨማሪ ደግሞ ምንድነው የግልና የመንግስት ትምህርት ቤቶች፣ ኢንተርናሽናል ስኩሎች የሞሉበት ሰፈር ነው። በጣም ቆንጆ ሰፈር ነው። ቪው በቃ ትልቁ ቫሊዩ ቪው ነው። ይህን ቤት እንግዲህ ለማከራየትም መልሳችሁ አትርፋችሁ ለመሸጥም አስይዛችሁ ለመበደር ብትሉ ቆንጆ ቤት ነው። በጣም አሪፍ ሁኔታ ላይ ያለ ቤት ነው። ይሄኛውም እንግዲህ ከዚህ ወደዚህ ደግሞ ስንገባ ወደ መኝታ ክላሶቹ ነው የምንገባው። ባለ 3 መኝታ ነው ብያችኋለሁ። 127 ካሬ ትንሽ ካሬ ሆኖ ግን አሪፍ በጣም ሰፋፊ ክላሶች ያሉት ነው። ይሄኛው አንደኛው መኝታ ነው። እንደምታዩት አንደኛው መኝታ ነው። ይሄም ጂፕሰም ቦርድ ምናምን ሁሉም ነገር ተሰርቶለታል። ዋይሮቹም ቦታቸውን ይዘዋል ማለት ነው። ይሄኛው መኝታ ክላስ ምንድነው ለየት የሚያደርገው የራሱን የቻለ ባልከኒ ያለው ማለት ነው። ይሄኛው አንደኛው መኝታ ክላስ የራሱን የቻለ ባልከኒ ያለው። ቪው እንደነገርኳችሁ በጣም ጽድት ያለ ቪው ነው ያለው። በጣም አሪፍ ቪው ነው። እዚህ ጋር ደግሞ የምታዩት ትናንሽ ቤቶችና ቪላ ቤቶች ምናምን ስለሆኑ ያሉት እናንተን የሚከልላችሁ ምንም አይነት ነገር የለም። ቀጥታ ቦሌ ኤርፖርት ይታያል ማለት ነውና በዚህ በኩል ደግሞ የባቡር መስመርና ትላልቅ አስፋልት ነው ያለው። ይሄኛው አንደኛው መኝታ ክላስ ነው ብያቸዋለሁ። እንግዲህ ወደ ሁለተኛው መኝታ ክላስ ስናመራ ሁለተኛው መኝታ ክላስ ደግሞ ይሄንን ይመስላል ማለት ነው። ሁለተኛው መኝታ ክላስ ይሄንን ይመስላል። በጣም ሰፊ ነው። በጣም አሪፍ ነው። አሪፍ እንትን ላይ ነው ያለው። ስፋቱ ደስ ይላል። 127 ካሬ ነው እንዳልኳችሁ። የመጀመሪያው ቅድሙ አለ። ይሄ ሁለተኛው መኝታ ክፍል ነው። ይሄኛው መኝታ ክፍልና ይሄ አሁን ያየነው መኝታ ክፍል ይሄንን ኮመን ባዝሩም ይጠቀማሉ ማለት ነው። ይሄኛው ሻወር ሽንት ቤት ነው። እንግዲህ ይሄኛው 127 ካሬ ባለ 3 መኝታ 3 መኝታና 3 መታጠቢያ ክፍሎች አሉት። አንድ ባልከኒ ያለው ሰፊ ደግሞ ሳሎን አለው ማለት ነውና ይሄኛው ሻወር ሽንት ቤት እንግዲህ ሁሉም ሲንኮቹ ብቻ ናቸው የሚቀሩት። የውሃ ቱቦዎቹ ገብተዋል። ይሄ የሻወር ነው። እዚህ ጋር የሻወሮች አሉ። እንዲሁም የሽንት ቤት ሲንኮች የሚገጠሙበት ቦታ ነው። እንግዲህ ትንሽ ጊዜ ነው የቀረው። እንደምታዩት ለፊኒሽንግ ደርሷል። ሙሉ በሙሉ አልቋል። ሳይቱ በዚሁ ደረጃ ነው የሚገኘው ማለት ነውና ሶስተኛውና ዋነኛው ማስተር ቤድሩሙ ደግሞ እዚህ ጋር ይገኛል ማለት ነው። ይሄ የምታዩት ማስተር ቤድሩሙ ነው። እንደምታዩት ከላይም ሁሉም ነገር አልቆለት ኦልሞስት መብራት ዋይር መሳብ ብቻ ነው የሚቀረው። እንግዲህ በ15% ቅድመ ክፍያ ነው ቤት የምትገዙት። ይሄ ማስተር ቤድሩሙ ደግሞ ሰፊ ነው በጣም ያው ሳሎን ማለት ይቻላል። ትናንሽ ሳሎኖችን ነው የሚያክለው። እንዲሁም ማስተር ቤድሩሙ የራሱን የቻለ ሻወር ሽንት ቤት አለው ማለት ነውና ሻወር ሽንት ቤቱ ይሄንን ይመስላል። አሪፍ ነው፣ ሰፊ ነው። ገንዳም ማስቀመጥ ይቻላል እዚህ አካባቢ ማለት ነውና እንትኖቹ የውሃ ቱቦዎቹ ተዘርግተዋል። እዚህ ጋር እንደምታዩት የሻወሩ የምኑ ሁሉም ነገር ቦታውን ይዟል ማለት ነውና ቪው አለው። ይሄኛውም ቪው አለው።
ሶስት ቪው ነው ያለው። በጣም ሰፋፊ መስኮቶች ናቸው የሚገጠሙት። እንግዲህ በሰሚ ፊኒሽም በፉል ፊኒሽም ከገዛችሁ የራሱን የቻለ ውል ስላለው መስኮቱን ግን ሙሉ በሙሉ መስኮቱና የውጭ በሮቹን ድርጅቱ ነው የሚዘጋው ማለት ነውና ያው አሁን መስኮት ለማስቀመጥ ዝግጁ ሆኗል ማለት ነውና ያለው ነገር ይህንን ይመስላል። በጣም አሪፍ ሁኔታ ላይ የሚገኝ ቶሎ የምትረከቡት ቤት ነው። በሰሚ ፊኒሽ ከገዛችሁ ቶሎ ትረከባላችሁ። በፉል ፊኒሽም ከገዛችሁ ደግሞ ድርጅቱ ፉል ፊኒሹን ጨርሶ ያስረክባችኋል ማለት ነው። 127 ካሬ ባለ 3 መኝታ ለዛሬ ልናሳያችሁ የወደድነው ቤት ይህንን ይመስላል። ይሄ ቤት አሁን ፍሪ ነው፣ ስቶክ ላይ አቬይለብል ነው። ይህንን የመሰለ ቆንጆ ቪው ያለውን አሪፍ ቤት እንግዲህ በ15% ቅድመ ክፍያ ብቻ ከፍላችሁ መግዛት ትችላላችሁ። ቀሪውን 85% ደግሞ ያለምንም ተጨማሪ ወለድ ያለ 5 ሳንቲም ተጨማሪ ወለድ መክፈል ትችላላችሁ ማለት ነውና ቀስ እያደረጋችሁ በፈለጋችሁ ሰዓት፣ ካልሆነ ደግሞ 40% ስትከፍሉ ዲስካውንት አለ፣ 55% ስትከፍሉ ዲስካውንት አለና ከፍ እያደረጋችሁ ስትከፍሉ እስከ 20% ድረስ ተመላሽ ዲስካውንት አለው ማለት ነውና 20% ማለት ደግሞ በጣም አሪፍ ብር ነው። አሪፍ ብር ተመላሽ ታደርጋላችሁ ማለት ነው። እንግዲህ ሌሎች ሳይቶች ላይ አሉን። ከዚህ በተጨማሪ ደግሞ የካዛንቺስ ሳይት አለን፣ አዲስ የሚጀመር ሳይት በ10% ቅድመ ክፍያ፣ እንዲሁም የሲኤምሲ ሳይት አለን ተጀምሮ በዚህ ደረጃ ላይ የሚገኝና የፈለጋችሁትን ቤት መጣችሁ መግዛት ትችላላችሁ። እንዲሁም ይህችን ቤት እንዳልኳችሁ መግዛት የምትችሉበት ሁኔታ ተመቻችቷል። ደውሉልን፣ ከስር በሚታዩት ስልክ ቁጥር ደውሉልን። ዋትሳፕ፣ ኢሞ፣ ቫይበር እና ቴሌግራም ላይ ልታገኙ ትችላላችሁ። እንዲሁም ቻናላችንን ሰብስክራይብ በማድረግ ተጨማሪ መረጃዎችን በየዕለቱ መከታተል ትችላላችሁ።